Welcome to Era PDX 291. I'm so glad you're joining us today. We have some exciting topics to dive into. ያገኘው ሰው ላይ ደረት ላይ ነው የሚተኛው እኮ መሪዎችን ሲያገኝም አይተኮን ከአብዛኛው መሪዎች ጋር ያየው ፎቶ ከአብዛኛው መሪዎች ጋር ከማክሮን የፈረንሳዩ ፕሬዝዳንት ጋር ደረቱ ላይ ተኝቶ ነበረ። ማን ነው ደቡብ ሱዳን ሳልቫኪር እንደዛ ነበረ። አሁን በቀደም እንደለመደው ኤርዶጋን የቱርኩ ፕሬዝዳንት ጋር ሊተኛ ሲመጣ በሩቅ ያዘው የመሬት ቅጠብተን ይመጣው ሲተካ ሁለት ቦታ ምታረጋለ ደግሞ የመሬትና ቱርክ ባላንጣው ነው አላይ የመሬት ይቤቱት ልጅ ብሎ ጠብቶ መጥቶ እንደገና ቱርክ ሊተኛ አለ። አይ ቱርኮች አይ አይሆን በእኛ ባላይ ፈክ የጨቅላው ጭንቅላት አሁንስ ገረመን በቃ ጠፋን የምንለው መቁነጥነጥ አበዛ ከወዲህ ወዲያኛው አንዱን ተንበርክኮ ሲለምነው ጫማውን ሲጠርግለት ለዛኛው እያቀፈ የሳመ ሲቅረሰለስ ጭራውን ቆልቶ ሲርመሰመስ እያሴረ በፈገግታ ሲጎናበስ ያለውን ረስቶ በኢምንት እንሽላሊቱ አበደላችሁ በቃ አበቃለት። አረ ንቁ አገር ህዝቡን ገደል ሳይከት ወይም በሰባቱ አስጠምቁት ካልሰራለት ግን አማኑኤል አስመርምሩት። እነደርግም እንደዛ ነው የጀመሩት። ጨርቁን ጥሎ ሳይብስበት አንድ በሉት። ከምር ግን አንድ የማስቡት በዋለው የማያድር በቃሉ ማይጸና ቀላዋጭ ምላሱ ውሸት እየዘራ የቤቱን ሁካታ ፍጹም ሳያጠራ እርዱን ጠፋን ብሎ ሲያለቅስ አምና ለተደረገለት ሳይጨርስ ምስጋና ለዛችው ምላሱ ሁለት ከፈለና አንዱ አለ ውሸት አንዱ አለ ልመና እኔስ አልወጣኝም መቻልኩኝና ብሎ ደመደመው ቅጥፈት ጨመረና አንዴ በትግርኛ አንዴ በአማርኛ ወርቅ ናችሁ የምድራችን ማዕድን ታሪካችሁ አያልቅ ቢነገር ቢተመን የጀግኖች ማፍለቂያ ያላመነው ይመን ብሎ እንዳልዋሼ እንዳልሞገሳቸው ትግራይን ሲደበድብ ምንም አላመመው። ሊወሩን አሰቡ እኛም ቀጣናቸው ምላሱ ቀጠለች ትንሽ ቆየት ብላ ኧረ ህዝባችን ነው የተሰዋንለት ሌሎች ሲዘርፉት እኛ ግን ቆምንለት ሞት ለፈረዳቸው በራሱ አንደበት። ታዲያ ይህን ምን ትሉታላችሁ? የሚናገረውን ማነው የሚጽፍለት? በቁሙ እያለመ ውሸት ሲዘራበት ቀጣፊና ስስታም እኮ አይተው ማታለሉ እንደ ተረታችሁ ሌባ እንዳመሉ ሲሰርቅ እየያዙት በውሸት መማሉ የህዝቡን ዋይታ የሚበላ ዋጥቶ በቤተ መንግስት ራሱ ተቀናጥቶ ለውጭ ይውልኝ ብልጭልጭ ሰክቶ የእብደቱ ንጉስ መች ገዶታል ከቶ። የእናቴ ምኞት ህልም እስከሚሳካ ካባዬን ደርቤ በምልበት ፈካ ሰባተኛው ንጉስ ማነው የሚነካ? የህፃናት ዋይታ የእናቶች ጩኸት መስሚያዬ ጥጥ ነው አይነቁ ቢነኩት። እምቢ ካላችሁ ግን ተልባ ቢንጫጫ ባንድ ሙቀጫ አሜን ስገዱልኝ እንዳታመጡ ጣጣ። በምዕራብ ልመና ኪሱን አወፍሮ ባዶ ጭንቅላቱን ታፋቸው ሸጉሮ አንዴ አረብ ሲጨንቆ አሜሪካ ቱርኪያን አሻግሮ ሲዘል ወደ አውሮፓ አዛር ብሎ ዛሩን ሲቅለበለብ አንዱ ጋር ሲጠጋ ወደዚያው ሲጋልብ ያኛው ሲያላጋው በራሱ ሲያንዣብብ ማረፊያውን ጠፋበት ያእብዱ ቅልብልብ። ምነው መካሪ ያጣ የሚለው ግዛልብ ስርዓትን አጥቶ ሲቆላ ጭራቸው አፈሬታም የለው ሲነፍጉት እጃቸው ንቀው ሲያፈዙበት ፊቱ ተገትረው አጎንብሶ ሲስም ቢረግጡት በእግራቸው አረ መጨረሻ የት ነው ግን ማረፊያው? የሱን ሳያሳምር የሌላ የሚያምረው ሰከም ብሎ መቆም ማሰቢያው ጠፍቶበት ኦሮሚያ ጋር ሄደ ውሸት ሊፈተፍት ቅጥፈቱን ቀጠለው ራሱን ባደገበት። እንጥፋ ወይስ ይጥፉ ነው ጥያቄው? በሉ ተነሱና ይሄን እናውድመው። የደርግን ፍከራ አጥንቶ ደገመው የሌላውን ወስዶ እንደራሱ ድርሰት ስንቴ ሰምተነዋል ምንም አያፍርበት ባዶ ጭንቅላችሁ መኮረጅ ሲያምርበት። ወስላታ ኮራጅ ቀጣፊ ውሸታም ሲያንስበት ቃላት ያንስብኛል ስም ላወጣበት መላቅጡ ያጣ የዲያብሎስ ነቢያት ማሰብ የተሳነው ያባዶ ጭንቅላት ሕፃኑ ይሻላል መጥፎ የሚለይበት
አሁንስ ደነቀን የለም ማንሰማው ተቅበዝብዞ ተዛዙሮ አልሆንልህ ሲለው አዲሱን ፊልም ጀመረላችሁ ይሄ ሰው። ቤቱን ሳያጠራ ደደብ ጭንቅላቱ በትግርኛ ስክሪፕት እብደት መዋተቱ የፊልሙ ርዕስ የፍራቻ ዋይታ ማሰሪያ የሌለው ፍጹም የተምታታ ሐሳብ ከአበዱ ሰነፍ የወጠነው ድርሰት በጻዲቁ ዳይሬክተር ጌታቸው በጥቅም ያወሩ የትግራይ ቡሌዎች በቁም የሞቱ መሬት የተፋቸው ቅንብር ከፋና አሻንጉሊት ውሻው። እንግዲህ ፊልሙን ጀመረላችሁ። ሜክአፕ ተለጣጥፎ ብቃላበዱ ላይፍ ለማስመሰል ያደረጉት ጥረት ቴክኒክ ለማያውቅ ሊያታልሉበት ተጽፎ ተቀርጾ እዛ ተለጥፎለት እዩ ታስተውሉት አይኑ ያረፈበት አቆራረጡ ውህደት የፊልሙ ልዩነት ምስኪኖች ሳምንታት አጠፉ ኤዲት ሊያደርጉለት ሲያመሻሽሩለት። ታዲያ ይህን ሲያደርግ ለነበረው ጊዜህን ሰውተህ ብሎ ሲያሞካሸው ፍጹም አላፈረም ህዝቡን ሲያሞኘው። ፊልሙ ግን ቀጠለ ተመልካች የሌለው በጣት የሚቆጠር ከፍሎ የገዛቸው ለሚጽፉት መልእክት ቀድሞ የሰጣቸው ሊያጨበጭቡለት በደረገጻቸው አይነዚህ ኢዩን ሊሉ ህዝብ እንደሚወዳቸው እኛ አስነቅተናል ይብላኝ ላጀባቸው። በማያውቁት ተረት እየተወላገደ አንዴ በቀንጠብጠብ ሰይ በሬ ወለደ ቀጠለ በዳዋ ራሱን ደበደበ ከምቀደም ይመስለክን ለነጭ እየሰገደ ጥላቻ ሊዘራ መስሎ ወደደ እባቡን ሽላሊት ለየለት አበደ የትግራይን ህዝብ አንቋሾ ሰደበ። አንዴ ህዝባችን ነው እኛ የምንወደው አንዴ ያደደብ እያለ ፍጹም የማይገባው የራሱን በራሱ እያወዛገበው ትግራይን ከኤርትራ ማጣላት ያለመው ደም አስለቀሱት ባላሰበው ታርቀው ምን ይጠበስ አሁን ጭራሁን ቁላ እንደተለመደው የምስራች ደወል አወል ሲደውለው ልቡ መቶ መታች እግሩ መቆማጥቶ በቃለት ነዳይ ነፋሒቶ ስሱ እንዳመሉ የት ሲግባ ከቶ የፈሪ ብትሩን ካሜራ ሰክቶ ፊልሙን ቀጠለው። ቅራቅንቦ ድርሰት የራሱን ሳያውቅ የሌላው ሲተችት ኤርትራ ውስጥ መቼ ትምህርት አለ? ኤርትራ ውስጥ መቻለ ትምህርት? ኧረ ተዋበዱ ያንተን ተመልከት። ካባስ ደርበህ በትልቅ ምርቃት እስኪ እንያቸው ባንተ የተማሩት ምንም የማያውቁ ስማቸውን ለመጥራት ጾታ ሲጠየቁ ብሔር የሚያወሩት ምን አገናኛቸው ከኤርትራ ህፃናት? እስኪ ለፈገግታ ይህን ተመልከቱት። What is your gender? What is? Oromo. What is your gender? Oromo. Kieran speaking to underage kids. Salam. Kamalaki. I'm good. Nice to meet you. Nice to meet you. Hello. What is your name? My name is Harry. Harry. What is your name? My name is Mosana. Mosana. Wow, your English is perfect. Sorry, I just That's fine. They speak very good English. Wow. Harry. I already said. Where do You just finished. I'm from England. England. Yeah. You just finished school? Yes. Okay. You finished early today. What time? You finish at 1 o'clock? Yes. Oh, kids these days have it easy. I finished at 4. Anyway, in school, all of your lessons are in English? Yes. Oh, for everyone? All lessons. What job do you want to do when you're older? When I grow up, Yeah. I want to be professor. Professor? Yeah. What do you guys want to do? I want to be a president. President? Because I want to guide and control for our country. Oh, nice. You want to sacrifice your life for Eritrea? መቼ ብቻ እንዳበዱ ቅጥፈት ምንም ያልተማሩት ለግድግዳ ፎቶ ዲግሪ የለጠፉት የዶክተር ማዕረግ ብለው የሚያፌዙት ስክሪፕት ማንበብ እድል ያላገኙት በውጭ አገር ዜና አገር ያዋረዱት አልገባቸው ሲል ምንም ማያውቁት ተረት መሪ የሚፈልጉ አገር የሚመሩት ጠያቂው ፈረንጅ በጣም ያስገረሙት ባዶውን አባዱላ እስኪ ተመልከቱት። First of all, we need confidence from Egyptian side. If there is a confidence, building trust. Building trust. If we build trust, the Egyptians are build trust on Ethiopians. It will be good to open discussion between two governments and two peoples. If there is unfair things, you don't hear any
third party, you can come together as a brothers. You can discuss, please. This not. You can agree on the good side for both. That came from the trust. I wanted to tell you one thing, what the Pope said on Pope Tawadros. Yes, on his gift, he prepared a lot of gifts for every delegation. For every member of the delegation? Every member of the delegation. Really? Yes. 66 gifts? Yes. One said, love will never die. So if there is a love, a trust between us, never die. ጂሲ ማለት ነው። ጂሲ ማለት ግሪጎሪያን ካላንደር የኛ መሪዎች ግን እንደምታውቃቸው ስክሪፕት አይፈልጉ ለሚቀርብላቸው በልበ ሙሉነት ሲሰጡ መልሳቸው። ታዲያ ይሄ ነው ትምህርት የምትለው? ከመዋለ ህፃናት ማይተናነሰው በባዶ ጭንቅላት ድንጋይን ሰክተው የካባው ጥማቱ ግድግዳ ሲያሞቀው። እረ ሰዎች እንግዲህ ይሄ ነው ዶክተር ሆኖ ሰውን የሚያድነው? ይሄ ነው ፈላስፋ አበዱ ያፈራው? ሃሁን ሳይቆጥር ዲግሪ የጫነው ስክሪፕት እያየ የሚደሰኩረው? ስለዚህ እኛ እንምከረ ግቢውን ሲለቁ ተመራቂዎች ስክሪፕት ስጣቸው ጽፈህ አሳምረህ ስለማያነቡት ቮይስ ኦቨር አድርገህ ለጠያቂዎቹ በደንብ አስጠንቅቀህ። በተረፈ ግን በደንብ አድምጠን። ኤርትራ ከትግራይ የሚለው መዝሙር ቢሮህ ላይ ዝፈነው አድዋ ምን አስኬደ? ወይም በኦሮሚያ ኧረ ምን አለፋ ብለህ ስትፎክር ነገ ነው ጦርነት በድል ምንገባበት። የሁሉ ሽሩጉድ አሁን መንሸራተት፣ የረገጥከው መሬት ተከፍቶ ሲውጥ ፊልሙ አበቃ ዘኤንድ። ባለቅጥ ውጥንቅጡ ማሰሪያ የሌለው ተዋናይ አበዱ ፋና ማማሰያው። እራበዱ ትንሽ አደብ ግዛ፣ ትግርኛን ለማውራት እንዲህ አትንዛዛ። እኛስ ታርቀናል አውጣ እርምህን፣ ድሮንህን ታቅፈህ አጽዳ የቤትህን። ሌላ ፊልም መስራት አታድክም ህዝብህን። አየህ ሰውዬ በአንድ ራስ 10 ምላስ ምንም አያፍርበት። እኔ ግን ብያለው ጠበል አስጠምቁት። አንቅሮ ቢተፋው ተንኮሉ በስቶበት አማኑኤል ብቻ ነው ለሱ የሚፈታለት። አእምሮው ይመርመር ትንሽ ቢበስልለት፣ ወይም ጨርቁን ይጣል በቃ ይለይለት። ኧረ በቃ ንቁ መላ በጁለት። አገርና ህዝቡን ወደ ገደል ሳይከት እብደቱን እንዲያቆም ነገርን መፈትፈት። ይሄ ካልጠቀመው ተውት ይንከራተት። ጫፋችን አይነካ ህልሙ ሲፈታለት። አበዱ አብዷል ከቻላችሁ እርዱት። ሰው መቼ ይነሳል ከሞተ ጭንቅላት? በቃ መቀበሩ ነው በዛ በተኛበት። ማሞ ቂላቂሉ ያበደው ጭንቅላት። Before I reflect on the question, let me mention one issue that makes me eager. My name is Betel Samson. I'm a 10th grader and I learn in Barca Secondary School. To prevent cervical cancer, let's get informed, let's get screened, and let's get immunized. So as we can see from this, all of us should play our role in the society in order to protect our women and to protect ourselves, because we know that the future depends on what we do right now. And also, for women who have already contacted this disease, I would like to tell them to not give up, and I would like to tell them to have hope. And because of what has happened to them already, they should inform other people, because they need to be aware of the consequences. And also what I would like to say was, as I've already said, getting informed is the best thing to do in a society. And because in our country, our government is doing much and we don't have to pay anything for getting screened, getting immunized, or getting any health or getting any financial help, then because we don't need to pay anything for getting health services, we should use the opportunity that we have, and we should get screened regularly, we should get immunized, and we should use all the facilities that are provided to us by our government. That's what This is very nice. In Amharic? English. No, I can't English. Why? In Amharic, I can't. In Amharic, I can't English because
The beginning is 30 years. 30 years ማለት Okay, so tell us about some Ethiopia cultures food. እንግዲህ ከኢትዮጵያ ባህሎች በእንግሊዘኛ አይ በአማርኛ ይሻላል ነው። አይ በእንግሊዘኛ ፕሮግራሙ በእንግሊዘኛ ስለሆነ በእንግሊዘኛ ቢሆን ብዬ ነው። ትንሽ ነገር ነው። አይ አማርኛውን በደንብ መግለጽ የሚቻለው ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ ምንነት በደንብ ማስረዳት የሚቻለው My name is Sam Marato and I'm here to strongly support mining over agriculture for Eritrea as a developing country. Now let me get to the definitions first before I get to my points. First, what's mining? Mining means extracting underground minerals for an income. And agriculture means the growth of animals or plants for an income. The same reason, the income. Now we'll get to that, which one makes more, because that's why we're here. For Eritrea as a developing country. Well, within this 20 years, it will also be able to further develop its transportation facilities, expand and develop its financial institutions, as well as its power supply. At the end, if Eritrea uses agriculture, it will, for the next 15 to 20 years, it will be potentially capable of industrial development. But now, as it is, it's best if Eritrea uses agriculture. Thank you. All right, class, let's find the value of x. This teaches us how to solve for unknowns, a key skill. This method is powerful and applies everywhere. So, if we factor this equation, what are the possible values of x? Yes, x equals 0 is one solution. Abiy Ahmed, Abadullah, and Adanech, pay attention. No talking to each other. Focus on the lesson now. Thanks for watching. Please like, share, comment, and subscribe to ARA PDX 291.